የሰው ልጅ ስልጣኔ ረጅም ጉዞን ተጉዟል። ነገር ግን ከዚህ ስልጣኔ ጀርባ በታሪክ መዝገቦች ውስጥ ተደብቆ የሚገኘው እጅግ ጥቁርና ዘግናኝ እውነቶች አሉ። የሰው ልጅ ለሰው ልጅ ያለውን ጥላቻና ጭካኔ ለመግለጽ ሲል አእምሮን ሊቀበላቸው የማይችላቸውን የማሰቃያ ዘዴዎች ሲፈለስፍ ቆይቷል። እነዚህ ቅጣቶች ዓላማቸው መግደል ብቻ አልነበረም። ይልቁንም ተቀጪው ትንፋሱ እስኪወጣ ድረስ እያንዳንዱ ሰከንድ በሲኦል ውስጥ እንዲያሳልፍ ማድረግ እንጂ። ዛሬ ላይ ሆነን ስናስባቸው እንዴት ሰው በዚህ ልክ ይጨክናል ብለን እንድንጠይቅ የሚያደርጉን ታሪክ የማይረሳቸው ሰቅጣጭ ድርጊቶች ናቸው። ዛሬ በቻናላችን በታሪክ የታዩ 5 እጅግ አሰቃቂና ሰቅጣጭ የቅጣት አይነቶችን እንቃኛለን። ከነሐስ በሬው እስከ ቀርከሃ ስቃይ። እነዚህን ታሪኮች ስትሰሙ ስለ ሰው ልጅ ተፈጥሮ ያላችሁን አመለካከት ትቀይራላችሁ። እስከ መጨረሻው አብራችሁን ቆዩ። ምክንያቱም ቁጥር 1 ላይ የምናየው ቅጣት ከማንኛውም ቅጣት በላይ አስፈሪ ነው። 5ኛ የነሐስ በሬ። በደረጃ 5 ላይ የምናገኘው በጥንቷ ግሪክ በሲሲሊ ደሴት ይሰራበት የነበረና እጅግ ዘግናኝ የሆነው የነሐስ በሬ ወይም ብሬዝል ቡል ነው። ይህ መሳሪያ የተፈጠረው ከ6ኛው ክፍለ ዘመን በፊት ፈላሪስ ለተባለ ጨካኝ ንጉስ የተበረከተ ገጸ በረከት ነበር። መሳሪያው ሙሉ በሙሉ ከነሐስ የተሰራና የውስጡ ክፍል ባዶ የሆነ ግዙፍ የበሬ ቅርጽ ነው። አሰራሩም እጅግ ረቂቅ ነበር። ተከሳሹም በበሬው ጎን በኩል ባለው በር ወደ ውስጥ እንዲገባ ከተደረገ በኋላ በሩ በቁልፍ ይዘጋል። ከዚያም ከበሬው ሆድ ስር ታላቅ እሳት ይነዳል። ነሐሱም እየጋለ ሲመጣ በውስጡ ያለው ሰው ሕይወቱ እያለቀ ቀስ በቀስ መብሰል ይጀምራል። የዚህ መሳሪያ እጅግ አስፈሪ ክፍል ግን የድምፅ አወጣጡ ነው። የበሬው አፍንጫና አፍ ላይ የተገጠሙት ውስብስብ ቱቦዎች በውስጥ ያለውን ሰው ስቃይ የሚያወጡት ጩኸት በመቀየር ልክ እንደ ተቆጣ በሬ ድምፅ ሆኖ ወደ ውጭ እንዲሰማ ያደርጉታል። ንጉሱና ታዳሚዎቹ ይህንን ድምፅ እንደ ሙዚቃ እየሰሙ ይዝናኑበት ነበር። ነገር ግን የዚህ ታሪክ እጅግ አስገራሚው ገጽታ ሌላ ነው። ይህንን የጭካኔ መሳሪያ የሰራው ፔሎሪስ የተባለ ሰው ለንጉሱ ፈጠራውን ሲያሳየው ንጉሱ እንዲህ አለ፣ የድምፅ አወጣጡን እስኪ በተግባር አሳየን። ፔሎሪስ ወደ በሬው ውስጥ እንደገባ ንጉሱ በሩን ዘግቶ እሳቱን አነደደው። በዚህም መሳሪያ ምክንያት የሰራው ሰው የራሱ ፈጠራ ሰለባ ሆነ። 4ኛ ስካርፊዝም። ወደ ደረጃ 4 ስንሸጋገር በጥንቷ ፋርስ ወይም በአሁኗ ኢራን ይሰራበት የነበረውና ስካርፊዝም ተብሎ የሚጠራ እጅግ ሰቅጣጭ ቅጣት እናገኛለን። ይህ ቅጣት የሚፈጸመው በንጉሱ ላይ ከፍተኛ ወንጀል በፈጸሙ ወይም ክህደት በፈጸሙ ሰዎች ላይ ብቻ ነበር። ዓላማው ተከሳሹን ወዲያውኑ መግደል ሳይሆን ለሳምንታት እየበሰበሰ እንዲሞት ማድረግ ነው። አፈጻጸሙም እንዲህ ነበር። ተከሳሹ ራቁቱን እንዲሆን ከተደረገ በኋላ በሁለት ትንንሽ ታንኮች መካከል እንዲተኛ ይደረጋል። አንደኛው ታንኳ ይገለበጥና ተከሳሹ ልክ እንደ እንቁላል በውስጡ ያፍነዋል። እግሮቹ፣ እጆቹና ራሱ ብቻ ከታንኳው ወጥተው እንዲታዩ ይደረጋል። ከዚያም ታንኳዎቹ በገመድ በጥብቅ ይታሰራሉ። ቀጣዩ ደረጃ ደግሞ ይበልጥ ዘግናኝ ነው። ለተከሳሹ በግድ ከፍተኛ መጠን ያለው ወተትና ማር እንዲጠጣ ይደረጋል። ይህም በሆዱ ውስጥ ከፍተኛ መረበሽና ተቅማጥ ይፈጠራል። በተጨማሪ ፊቱ፣ እጆቹና እግሮቹ በማር ይለወሳሉ። ይህም ጣፋጭ ድብልቅ በሺዎች የሚቆጠሩ ዝንቦችና ንቦችን፣ የተለያዩ ነፍሳትን ይስባል። ታንኳው ረግረጋማ በሆነ ፀሐይ በሚያልፍበት የውሃ አካል ላይ እንዲንሳፈፍ ይደረጋል። ነፍሳቱ በሰውየው ቆሻሻና በማሩ ተስበው ሰውነቱን መብላት ይጀምራሉ። በውስጥ በኩልም ትልና ሌሎች ተባዮች በተከሳሹ አካል ላይ ይፈጠራሉ። የሚገርመው ተከሳሹ በቶሎ እንዳይሞት በየቀኑ ምግብ በግድ ይመገብ ነበር። ታሪክ እንደሚዘግበው ሚትሪዳተስ የተባለ ወታደር በዚህ ሁኔታ ውስጥ ለ17 ቀናት በሕይወት ተሰቃይቶ ነበር የሞተው። 3ኛ የብረት ድንግል። ወደ አውሮፓ መካከለኛ ዘመን ስንጓዝ ስሙ ገራገር ቢመስልም ተግባሩ ግን እጅግ ዘግናኝ የሆነ አንድ መሳሪያ እናገኛለን። አይረን ሜይደን ወይም የብረት ድንግል። ይህ መሳሪያ የሰው ቅርጽ ተሰጥቶት ከከባድ ብረት የተሰራ ረጅም ሳጥን ነው። ከውጭ ሲታይ ዝም ብሎ የብረት ምስል ቢመስልም ውስጡ ግን ለማመን የሚከብድ ስቃይ ተደብቆ ይዟል። የዚህ መሳሪያ አስፈሪ ሚስጥር የሚገለጠው በሮቹ ሲከፈቱ ነው። በሳጥኑ ውስጠኛ ክፍል ላይ በደርዘን የሚቆጠሩ ረጃጅምና ስለታማ የብረት ችንካሮች ተተክለውበታል። እነዚህ ችንካሮች ዝም ብለው የተቀመጡ አይደሉም። አቀማመጣቸው እጅግ ረቂቅ በሆነ መንገድ የተሰላ ነው። ተከሳሹ በሳጥኑ ውስጥ እንዲቆም ከተደረገ በኋላ በሩ በዝግታ ይዘጋል። በዚህ ጊዜ ስለታም ችንካሮቹ ወደ ተከሳሹ ሰውነት መግባት ይጀምራሉ። ነገር ግን የሚገርመውና ሰቅጣጭ የሆነው ነገር ችንካሮቹ የተተከሉት እንደ ልብ ወይም ሳምባ ያሉ ወሳኝ የሰውነት ክፍሎችን ሳይነኩ፣ ነገር ግን በሌሎች የሰውነት ክፍሎች ላይ ከፍተኛ ቁስል እንዲያደርሱ ተደርጎ መሆኑ ነው። ይህ የሚደረገው ደግሞ ተከሳሹ ወዲያውኑ እንዳይሞት ነው። ይልቁንም በሳጥን ውስጥ ተዘግቶበት በቆመበት ሁኔታ ደሙ ቀስ እያለ እየፈሰሰ ለሰዓታት አልፎም ተርፎም ለቀናት በከፍተኛ ስቃይ እንዲቆይ ይደረጋል።
በዚህ ጨለማ ሳጥን ውስጥ የሚፈጠረው አየር እና የብረቱ ቅዝቃዜ ስቃዩን ወደማይታገስ ደረጃ ያደርሰዋል። ሁለተኛ፣ አይጥን በመጠቀም ማሰቃየት። በደረጃ 2 ላይ የምናገኘው ቅጣት ምናልባት እስከዛሬ ከተፈጠሩ የማሰቃያ ዘዴዎች ሁሉ እጅግ ዘግናኝና ከአይምሮ በላይ የሆነ የአይጥ ማሰቃያ ነው። ይህ ዘዴ በተለያዩ ዘመናት በተለይም በ16ኛው ክፍለ ዘመን በሆላንድና በደቡብ አሜሪካ አምባገነን መሪዎች ዘንድ በስፋት ይሰራበት ነበር። አፈጻጸሙም እጅግ ቀላል ቢሆንም ውጤቱ ግን ሰቅጣጭ ነው። ተከሳሹ እጆቹና እግሮቹ እንዳይንቀሳቀሱ ተደርገው ከታሰሩ በኋላ ሆዱ ላይ የተራቡ አይጦች ያሉበት ክፍት የብረት ሳጥን ይገለበጥበታል። በዚህ ጊዜ አይጦቹ በተከሳሹ ሆድና በብረት ሳጥን ውስጥ ታፍነው ይቆያሉ። ነገር ግን ትክክለኛው ስቃይ የሚጀምረው አሰቃዮቹ ከብረት ሳጥኑ በላይ የሚነድ ፍም ወይም እሳት ሲያስቀምጡበት ነው። ሳጥኑ እየሞቀ ሲመጣ ውስጥ ያሉት አይጦች ካለው ከፍተኛ ሙቀት ለማምለጥ ይጣጣራሉ። ከላይ የጋለ ብረት፣ ከጎን ደግሞ የተዘረጋ ግድግዳ። በዚህም ምክንያት ብቸኛ የመውጫ መንገዳቸው ወደ ታች ነው። እነዚህ የተራቡና የተጨነቁ አይጦች ከሙቀቱ ለማምለጥ ሲሉ ከስራቸው ያለውን የተከሳሹን ሆድ ቦርቡረው ወደ ውስጥ መግባት ይጀምራሉ። ይህ ሂደት ተከሳሹ በህይወት እያለ የውስጥ አካላቱን እያደከሙና እየቀደዱ የሚያልፉበት እጅግ ዘግናኝ የጭካኔ ጥግ ነው። ይህ ቅጣት ለተመልካቾች ሆነ ለተቀጪው ሊገለጽ የማይችል የስነ ልቦናና የአካል ስቃይ ነበር። አንደኛ፣ የቀርከሃ ማሰቃያ። በመጨረሻም በዝርዝራችን አንደኛ ደረጃ ላይ የምናገኘው በምስራቅ እስያ በተለይም በጃፓንና በቻይና ይሰራበት የነበረውን የቀርከሃ ማሰቃያ ነው። ቀርከሃ በዓለም ላይ በጣም በፍጥነት ከሚያድጉ ተክሎች አንዱ እንደሆነ ይታወቃል። አንዳንድ የቀርከሃ ዝርያዎች በቀን ውስጥ እስከ 1 ሜትር ያህል የማደግ አቅም አላቸው። ይህ ተፈጥሯዊ እድገት ለጭካኔ ተግባር መዋል ግን የሰዎችን አስገራሚ ግኝት ያሳያል። አፈጻጸሙም እንዲህ ነበር። ገና መሬቱን ሰንጥቀው መውጣት የጀመሩ የቀርከሃ ቡቃያዎች ያሉበት ቦታ ይመረጣል። እነዚያ ቡቃያዎች ጫፋቸው በጣም ስለታማና ጠንካራ ነው። ተከሳሹ በእነዚህ ቡቃያዎች ላይ እንዲጋደም ከተደረገ በኋላ እጆቹና እግሮቹ እንዳይንቀሳቀሱ ተደርገው ይታሰራሉ። ስቃዩ የሚጀምረው ግን ከሰዓታት በኋላ ነው። ቀርከሃው እያደገ ሲመጣ ጫፉ የተከሳሹን ቆዳ ቀስ በቀስ ይበሳዋል። ልክ እንደ ጦር ስለታም የሆነው ተክል ምንም እንኳን በጣም ቀርፋፋ ቢመስልም ያለማቋረጥ ወደ ላይ ማደጉን ይቀጥላል። በቀናት ውስጥም የቀርከሃው ጫፍ የተከሳሹን ሰውነት ሰንጥቆ ያልፋል። ተከሳሹም በዚህ ሁኔታ ውስጥ ለቀናት በህይወት ሊቆይ ይችላል። እያንዳንዱ ደቂቃ የቀርከሃው ጫፍ ወደ ሰውነቱ ዘልቆ ሲገባ የሚሰማው ስቃይ ሊገለጽ የማይችል ነው። ይህ ቅጣት በተለይ በሁለተኛው የዓለም ጦርነት ወቅት በጃፓን ወታደሮች ዘንድ ይሰራበት እንደነበር ይነገራል። ተፈጥሮ የሰጠችንን ውብ ተክል ለእንዲህ ላለ አሰቃቂ ተግባር ማዋል የሰውን ልጅ የጭካኔ ጥግ ማሳያ ነው። ዛሬ በታሪክ መዝገቦች ውስጥ ተደብቀው የሚገኙ ለማመን የሚከብዱ 5 እጅግ አስከፊና ዘግናኝ የቅጣት አይነቶችን አይተናል። እነዚህ ታሪኮች የሰው ልጅ ስልጣኔ የቱንም ያህል ቢራመድ ካለፈበት የጭካኔ ጉዞ ጀርባ ያለውን ጥቁር ነጠብጣብ የሚያስታውሱን ናቸው። የእናንተስ አስተያየት ምንድነው? ከነዚህ 5 ቅጣቶች መካከል የትኛው ይበልጥ አሰቃቂና ሰቅጣጭ ሆኖ አገኛችሁት? ሐሳባችሁን በኮሜንት መስጫው ላይ አጋሩን። እያንዳንዱን ኮሜንት እናነባለን። እንደዚህ ያሉ አስገራሚ መረጃ አዘልና በቃላት ለመግለጽ የሚከብዱ እውነቶችን የያዙ ቪዲዮዎችን ሁልጊዜ እንዲደርሳችሁ ወርቃማ ወርልድን ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ደግሞ የደውል ምልክት መጫናችሁ እንዳትረሱ። ሰላም ወዳጆች፣ ቻናላችንን እስካሁን ካልተቀላቀሉ ይህንን ጉዞ አብረን እንድንቀጥል እንጋብዛችኋለን። የእናንተ ድጋፍ ለኛ ትልቅ ትርጉም አለው። አንድ ሰብስክራይበር ለኛ የምታሳዩትን ማበረታታት ያሳያል። አሁን ሰዓቱ ነው። አዲስና አዝናኝ ቪዲዮዎች እንዳያመልጡ የሰብስክራይብ በተኑን ይጫኑ። የደውል ምልክቷን ማብራት አይርሱ። የቤተሰባችን አካል ይሁኑ።